እንደ ኢየሱስ በግልጽ ለማድረግ የተሰበሰበና የተቋጨ ህይወት ለመኖር ስለ ዛሬ በተሰጠን አጀንዳ ላይ ማተኮር ከሚገባው በላይ ስለ ነገ መጨነቅ የለብንም። ሁለት ስለ ትላንትናም ስላለፈው ነገር ከመጠን በላይ መጨነቅ የለብንም። ይሄንን ቁጥር 10ን ሄደን እናያለን። ሐዋርያት ሥራ ምዕራፍ 1 ቁጥር 10 ይህንም ከተናገረ በኋላ እነርሱ ያዩት ከፍ ከፍ አለ፣ ዳመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱት ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? የመላእክቶቹ መልእክት ነው፣ የሚያስገርም ነው። ስለምን ቆማችኋል? ኢየሱስ ከዓይናቸው ተሰወረ። እነሱ ግን ፍጥጥ ብለው ያያሉ። ተመልሶ እንዲመጣ ነው። መቆማቸው ለምንድን ነው? ስራውን ጨርሶ ኢየሱስ አረገ። ሐዋርያቱ ምን አሉ? መቆም በቃ አሁን ወደ ስራ ሂዱ፣ ወደ ኢየሩሳሌም ሂዱ፣ ኃይል እስክትቀበሉ በዛ ተቀመጡ ብሏል። ሲሄድ እንዳያችሁት ይመጣል። መቆም አበቃ። አንዳንዴ ባለፈ ነገር በትካዜ ውስጥ ሰጥመን በአንድ ቦታ ቆመን እንዳንገኝ እግዚአብሔር ፍቃድ ነው። በእውነት የተረጋጋ ህይወት መኖር፣ የተቋጨ ህይወት፣ የተሰበሰበ ህይወት መኖር የማንችለው ስለ ነገ ከመጠን በላይ መጨነቅ ብቻ ሳይሆን ስለ ትላንትም ስላለፈው ነገር ከመጠን በላይ የሚጨነቁ ሰዎች አሉ። ጳውሎስ አንድ ነገር አደርጋለሁ፣ ጽድቅም ቢሆን ኩነኔ የኋላዬን እየተውኩ ወደፊት እዘረጋለሁ ያለው ማለት ነው። አንዳንድ ሰዎች የኋላቸውን መተው አይችሉም። በትጋዜ ወደ ኋላ ይሄዳሉ፣ በጸጸት ወደ ኋላ ይሄዳሉ። የትላንትና ህይወታቸው የዛሬውን ነገር እንዳንኖር እንቅፋት የሚሆንባቸው ሰዎች ብዙ አሉ። ስለዚህ መጠንቀቅ ያስፈልጋል። ልክ በመጨረሻ ቀን መንፈስ መኖር፣ ስለ ነገም ሳንጨነቅ ስለ ትላንትም ሳንጨነቅ ስለ ዛሬ ካተኮርን በጣም ኃይለኛ ክርስቲያኖች ነው የምንሆነው። መቼም የትላንቱን የምናስበው የሚጠቅመን ከሆነ ነው። ለዛሬ ህይወቴ የሚያንጸኝ ከሆነ ነው። የሚያንጸኝና የሚጠቅመኝ ካልሆነ አንድ ቦታ ቆሜ መተከዜ ምንም ጥቅም የለውም። መላእክቶቹ አሏቸው ስለምን ቆማችኋል? በቃ ሄደኮ ተመልሶ የሚመጣው በራሱ ጊዜ ነው። አሁን መቆማችሁ ምንም ዋጋ የለውም ጊዜ ማጥፋት ካልሆነ በቀር። ተዛስ ምን እናርግ? ተመልሶ ይመጣልና ሂዱ። የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አላቸው። በዚያ ጊዜ ደብረ ዘይት ከሚባል ተራራ ወደ ኢየሩሳሌም ተመለሱ። እንጂ እዛ ተራራ ላይ ብዙ ሊቆዩ ይችሉ ነበር ማለት ነው። መልአኩ መገለጥ ባይሰጣቸው ኖሮ እዛ ቁጭ ብለው እየጸለዩ ድጋሚ እንዲመጣ ይናፍቁ ነበር ማለት ነው። አላውቅም። ስለዚህ ወገኖቼ ሆይ በመጨረሻው ዘመን እንዴት ልንኖር እንደሚገባ የጌታችን የኢየሱስ ክርስቶስ ህይወት ያመለክታል። ዓላማ ያለው ህይወት እንድንኖር ስለ ነገ ከመጠን በላይ መጨነቅ የለብንም። ስለ ትላንትና ከመጠን በላይ መጨነቅ የለብንም። በዋናነት ስለ አሁን ስለ ዛሬ ነው ማሰብ ያለብን። ማርቲን ሉተር ለብዙ ጊዜ እንደሚኖር እሰራለሁ፣ ዛሬ ግን እንደሚሞት እዘጋጃለሁ ብሎ እንደተናገረው አይነት ማለት ነው። እና ከጌታችን ከኢየሱስ ክርስቶስ የመጨረሻ ህይወት የምንማረው ምንድነው? መቼም ከጅማሬ ይልቅ ፍጻሜ በጣም መልካም ነው። ፍጻሜያችን ያማረ እንዲሆን በየቀኑ ልናደርግ የሚገባንን ማድረግ አለብን። ስንታመም ሳይሆን መጣደፍ ያለብን፣ እድሜያችን ሲገፋ ሳይሆን መጣደፍ ያለብን፣ የጊዜውን ሐሳብ በጊዜው መፈጸም አለብን። ማንም ሊሰራበት የማይችል ሌሊት ይመጣል። እግዚአብሔር ለጌታችን ለኢየሱስ የመደበውና የወሰነው ሰዓት ባለቀ ጊዜ ጌታ ኢየሱስ ሁሉን ሰብስቦ እጁን አንስቶ ከባረካቸው በኋላ እያዩ ታረገ። በጣም ግልጽ እርገት፣ ጸጥታ ያለበት እርገት፣ ከጸጸት ውጪ የሆነ እርገት፣ ሳላስተምራቸው ሳላሳያቸው ይሄ ቀረኝ በማይል ማንነት ነው ኢየሱስ ያደረገው። ምን አይነት ፍጻሜ ነው በእውነት! ይሄንን የክርስቶስ ፍጻሜ በሐዋርያቱ አእምሮ የተቀረጸ ይመስለኛል። እንግዲህ ምንድነው ዛሬ ልንካፈል የሚገባው? ሁልጊዜ ተዘጋጅቶ ለመኖር ዓላማ ያለው ህይወት ሊኖር ይገባል። ዓላማ ያለው ህይወት ምን ማለት ነው? ስለ ነገ ሳንጨነቅ ስለ ትላንትም ሳንጨነቅ ዓላማችንን በየቀኑ መፈጸምን መለማመድ ያስፈልጋል።
ቀን ሳለ የላከንን ማድረግ ይገባናል። ዛሬ ማድረግ የሚገባኝን ነገ አደርጋለሁ ብዬ ባስተላልፈው አይሆንም። ለምን? ነገ ሌላ ቀን ነው። ነገ ደግሞ ሌላ የእግዚአብሔር ሐሳብ አለ። ስለዚህ ቀን ሳለ የላከንን ፈቃድ መፈጸም አለብን። ጌታችን ኢየሱስ ክርስቶስ ቀን ሳለ የላከውን ፈቃድ በየቀኑ ያደርግ ነበር። እርገቱ ሲደርስ ያለ ጸጸት በሰላም አረገ። ስራውን ሰብስቦና ቋይቶ አረገ፣ ባርኮ አረገ ማለት ነው። ስለዚህ ዓላማ ያለው ህይወት ግድ ነው። የተዘጋጀ ሰው አንደኛው ምልክቱ ምንድነው? በዓላማ መኖሩ ነው። ቀን ሳለ የላከውን ፈቃድ ማድረጉ ነው። ቀን ሳለ የላከንን ፈቃድ እንዳናደርግ እንቅፋት የሚሆነው ምንድነው? ስለ ነገና ስለ ትላንት ከመጠን በላይ መጨነቅ ነው። ስለ ነገ ብናስብም የትላንትናው የሚጠቅመንን በውስጣችን ብናስቀምጥም በዋናነት ትኩራታችን ዛሬ አሁን ልንፈጽመው ስላለው ነገር። ዓላማ ያለው ህይወት ከኖር ውጤቱ ምንድነው? የሚተላለፍ ስራ ይሆናል። ስለዚህ ጌታችን ኢየሱስ በምድር ላይ በዓላማ ስለኖረ ቀን ሳለ የላከውን ፈቃድ ስላደረገ ካረገ በኋላ ምን ሆነ? ስራው ለትውልድ ተላለፈ፣ ለሐዋርያት ውስጥ ተላለፈ ማለት ነው። ስለዚህ እኛም ቀን ሳለ የላከንን ፈቃድ የምናደርግና ስለ ነገና ስለ ትላንትና ሳይሆን በየቀኑ የእግዚአብሔርን ፈቃድ የምንፈጽም ከሆነ ብንሞት እንኳን ስራችን ይተላለፋል ማለት ነው። ዛሬ ለተመልካቾቻችን የማስተላልፈው መልእክት አለኝ። እግዚአብሔር አሁን ዛሬ ምን ልታደርጊ ነው የሚፈልገው? እግዚአብሔር ዛሬ አሁን ምን